ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በጣም ነው ማመሰግነው ኮሎኔል አበራ አዛናው። እንግዲህ ሰሞኑን ከሌሎች አርበኛ መሪዎች ጋር ሆናችሁ የሰጣችሁትን መግለጫም ተከታትለናል። አዲሱ ድርጅታችሁ የአማራ ፋኖ ብሔራዊ ንቅናቄን በተመለከተ የሰጣችሁት መግለጫ ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ 10ኛ ቀኑን ይዟል። በእናንተ በኩልም የተሰጠው መግለጫ ሌሎች ጉዳዮችንም አንስተን ነው ለዛሬ አጭር ቆይታ የምናደርገው። ከባለፈው መግለጫችሁ እንነሳ። ራስ አርበኛ ደረጀ በላይ ከናርበኛ ሰለሞን አጣናው ጋር በመሆን አንተም ኮሎኔል አበራ አዛናው ሰጣችሁት መግለጫ ምን ያህል አንድነቱ የጠነከረና የተስማማችሁበት መሆኑን አመላካሽ ተደርጎ ተወስዷል። እስቲ ከመግለጫውን ጀምር። አመሰግናለሁ አቶ መሳይ። በመግለጫው ላይ ያልነው ይህን ሰላም ለማምጣት ከዚህ በፊት የተናገርነው ነገር አለ። ጎንደር ፍራንስ የሚባል ቦታ ላይ ነው ተነስተን ሳሊያ የሚባል የአፄ ቴዎድሮስ የትውልድ ቦታ ላይ 12 ቀን የተጓዝን በእግራችን ሸለቆውን ተራራው ቁልቁለቱን ቁሩን ሙቀቱን ጎርፉን ወንዙን ስንሄድ በእግራችን ብቻ ሳይሆን በእጃችንም እየቧጠጥን ወጥተን ነው እዛ ደረጃ የደረስን። እዛ ስንደርስ ጎንደርን አንድ ለማድረግ ነው በመጀመሪያ ደረጃ። ጎንደር 2 እዝ ነበር። ስለዚህ ያ ይቅርና እንድንሆን የሚል ነው። ያው ብዙ ነገር አለ፣ ብዙ ሀሳብ የሀሳብ ግጭት አለ፣ ቁጭ ብለን መናገር አለ፣ በጠረጴዛ ዙሪያ ብዙ ነገር ታቀርባለ። ብዙ ሀሳብ ከመጣ በኋላ በወታደራዊ ነገር ላይ የመስማማት ሁኔታዎችን አድርገን ነው ከዛ የተለያየ በመጨረሻ ላይ ሁለቱ ድርጅቶች አንድ የሆኑበት ሁኔታ እንዲፈጠር ከፍተኛ የሆነ ስራ ሰርተናል። የሁለቱ አንድ ድርጅት እንዲሆን የተቀመጠ አወቃቀር አለ። በዚህ አወቃቀር ላይ ሁሉም ሰው ወደዛ መሄድ የለበትም። 1000 አመራር ቢኖር 1000 አመራር አይሄድም። ስለዚህ ያንን የሚመራ የተወሰነ አካል ነው የሚያስፈልግ። በጠረጴዛ ቁጭ ብለን ከተወያየን በኋላ እኛ ፋድ እንደሚያደርግን ገሌ ገሌ ቢሄዱ እዛ ጋር እንትን ይላሉ። ገሌ ገሌ እዚህ ቁጭ ብለን ደግሞ የጎንደርን በደንብ አድርገን አደራጅተን አሰልጥነን የእውቀት ሽግግር አድርገን ለግዳጅ እናዘጋጅ ሰራዊታችን የሚል ነገር እንትን አደረግን። አስፈላጊ የሆኑ ሰዎችን ወደዛ እንዲሄዱን ያደረግን። በዚህ መካከል ላይ ትልቁ ነገር ግን አንድ ስላልሆንን ለጠላት እስትንፋስ ነው የሰጠነው፣ እንዲቆይ ነው ያደረግነው። አማራ ክልልን ለቆ እንዲወጣ አላደረግንም። በሁለተኛ ደረጃ በህዝባችን ላይ ከፍተኛ ሰብአዊም ቁሳዊም ጉዳት እንዲያደርስ ነው ያደረግን። በከባድ መሳሪያ ህዝባችን ሲደበድብ፣ በድሮን ሲደበድብ ከባድ መሳሪያ የሚባሉት መድፍ አለ፣ ታንክ አለ፣ አየር መቃወሚያ አለ፣ ዙ አለ፣ ዲሽቃ አለ፣ ሞርተር አለ። እነኚህ ሁሉ እንዲደበድብ ያስደረግነው አንድ ስላልሆነ ነው። ስለዚህ ህዝብን በድለናል። የበደልነው ህዝብ ይቅር ይበለን። የአማራ ህዝብ ስለበደልን ይቅርታን የጠየቅን። በውጭ ያሉ ዲያስፖራ አባላትንም አጠይመናል። አንድ ስላልሆንን የእኛ መከፋፈል እነሱንም ከፋፍለናል። ስለዚህ ይቅርታችሁን እንጠይቃለን። ከአሁን በኋላ ግን አንድ ስለሆንን የበደልነውን ህዝብ እንክሳለን የሚል ነገር ነው ያስቀመጥን። በአንድነቱ ላይ ከፍተኛ ስራ ሰርተናል። እዚህ ደረጃ በመድረሳችን ለመላው ለኢትዮጵያ ህዝብ፣ ለአማራ ህዝብ፣ ውጭ ሀገር ለሚገኙ የዲያስፖራ አባላት፣ ለትውልደ ኢትዮጵያ እንኳን ደስ ያላችሁ፣ ደስ ብሎናል የሚል መልእክት ነው ያስተላለፍን። እንደው ኮሎኔል አበራ ወደ ኋላ ማሰብና መመልከት አይገባም። አሁን ነገሮችን ወደፊት እያዩ መሄድ ነው። ብዙ ነገር ይጠብቃችኋል። እንደናንተ ያለ በልምድም በእውቀትም ላቅ ያለ ቦታ የደረሰ የጦር አመራር በተለይ አንድነት ድርጅቱ የአማራ ህዝብ በአንድነት ሊታገል የመሰረተው የብሔራዊ ንቅናቄ ውጤታማ እንዲሆን ከወዲሁ እያየን ነው። በመመስረቱ ብቻ የመጣውን ፍርሃትና ስጋት በአገዛዙ መንደር በግልጽ እየታየን ያለውና ይህን ወደ ተግባር ወደ መሬት አውርዶ ትርጉም ያለው ለውጥ ለማምጣት የሚቻልበትን መንገድ እንዴት ማሳካት ይቻላል የሚለው ነው እንግዲህ በግራ በቀኝም ያለውን ሊያሳስብ ሊያስጨንቅና ወደ ስራም እንዲገባ ግፊት ጫና ሊደረግ የሚገባው እንግዲህ አንድነቱ መምጣቱን ተከትሎ ያለው ሁኔታ እያየን ነው። አንድነቱ መጥቷል፣ ሲጠበቅ የነበረው ነው። አሁን ብዙ ስራዎች ይጠብቋቸዋል። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ወደፊት ነው የሚያቆመን። ከአሁን በኋላ ማንም ነገር አይኖርም። በፊት የተለያየ ውጊያዎችን ስንድነድፍ በግል ነው የምናደርገው፣ በቡድን ሆነ ተከፋፍለን በነበርንበት ሰዓት። አሁን ውጊያ የሚነደፍ በአንድ ነው። ሎጂስቲክስ በአንድ ነው። ትዕዛዝ የሚሰጥ በአንድ ነው። ውጊያዎች በአንድ ነው የሚመሩት። ስለዚህ ሁሉም በአንድ ሲሆን ከፍተኛ ድል ታስመዘግባል። ለምሳሌ እንደ ወታደር ብነግርህ አሁን እኛ እዚህ ጋር ሆነን 1000 ቦምብ ብናስወረውር ለእኛ
ብቻ ነው 1000 የሚሆነው። እንደ አማራ ሁሉም ህዝብ ሁሉም ፋኖ ቢወረውር ግን 1 ሚሊዮን ቦምብ ይወረወራል ማለት ነው። ስለዚህ 1 ሚሊዮን ቦምብ ተወረወረ ማለት ስንት ጠላት ይደመሰሳል። በጠላት ላይ ከፍተኛ የሆነ ድል የምንቀናጅበት ሁኔታ ነው ያለ። አሁን የተለያየ ስራዎችን እየሰራን ነው። የመረጥናቸው ወንድሞቻችን የተለያየ እየሰሩ እያደራጁ ናቸው። በጣም ጥሩ ነው። እኛ ደግሞ ከነሱ በታች ያለው እዙ የተለያየ ነገር እያከናወነ ነው። ስለዚህ ተነስ ሲባል ተነስተ አጠቃላይ ሁኔታውን ማድረግ ነው። የማድረግ አቅማችን የጠነከረበት እንትን ያለበት ሁኔታ ላይ ነው ያለው። የተለያየ ነገር ትሰማለህ። አሁን በእንደዚህ እንትን ሆነ ነገሌ እንትን ብለው ገቡ፣ ነገሌ በዚህ ሄዱ፣ ነገሌ እንደዚህ እንኳን ሄዱ መሄዳቸው ለኛ ጥሩ ነው። ምክንያቱም እንደ ወታደር አንተ መሀል ላይ ሆኖ የሚሸረሽርህ ጭንቅላትን የሚረብሽ ያልሆነ ፕሮፓጋንዳ የሚነፋብህ አካል ካለ ይሄ ነው እንዴ የማለት ሁኔታ ሊፈጠር ይችላል። ይሄ ነገር እንዳይፈጠር ግን በራሳቸው ጊዜ ተልዕኮ ተሰጥቷቸው ይዘው የመጡ አካላት ተመልሰው ወደ ቤታቸው ይሄዱ። በመሄዳቸው እኛ ደስተኛ ነን። አሁን የተለያየ ብልጭልጭ ነገር እያዩ ናቸው። ፋኖ በብልጭ ነገር ይመጣል ብሎ ፕሮፓጋንዳ እየተደረገ ነው። ፋኖ በብልጭልጭ ነገር ወደዛ የሚሄድበት ነገር የለም። የዓላማ ጽናት ያለው ነው። በወታደራዊ አቅሙ አሁን የተለያየ ስራዎችን እየሰራን ነው። እያሰለጠንን ነው። የማጥራት ስራ እያደረግን ነው። ወደፊት ግዳጃችን ምን ይሆን የሚል የራሳችን ስራ እየሰራን ስራዎችን እያከናወንን በጥሩ ሁኔታ ላይ ነው እየተገኘን ያለንበት ሁኔታ ላይ ያለ ነው። እንደ ኮሎኔል አበራ ይሄ ምን ጉልበት ይሰጣችኋል? እንግዲህ በተበታተነ ሁኔታ ስታደርጉ የነበረው ትግል በስርዓቱ በኩል ያመጣውን ኪሳራ በደንብ የምንረዳው ነው። ሰሞኑንም የሚሰሙት መረጃዎች በአንድ እዝ ብቻ እስከ 23,000 የአገዛዙ ወታደሮች የገቡበት እንደማይታወቁ በ6 ወራት ውስጥ ማለት ነው። እንዲህ አይነት ነገር የተከሰተው ከምንም አይደለም። እናንተ የምታደርጉት ተጋድሎ በውጊያ ከምታገኙት እድል ባሻገር የፈጠራችሁት የስነ ልቦና ጦርነት በአገዛዙ ሰራዊት መሃል ከፍተኛ መፍረክረክን እንደፈጠረ በግልጽ እያየነው እንገኛለን። ስለዚህ አሁን አንድነቱ ሲመጣ በወታደራዊም ሆነ በአጠቃላይ እንቅስቃሴያችሁ ላይ የሚኖረው አዎንታዊ ጎን እንዴት ነው ብላችሁ ትገልጹታላችሁ? ፋኖ ከታች ያለው ከላይ ያለው አመራር አንድ የመሆን ከፍተኛ የሆነ ፍላጎት ነው የነበረው። ስለዚህ ይሄ አንድ በመሆናችን ከፍተኛ የሆነ የደስታ ስሜት ነው የፈጠረው። በሁለተኛ ደረጃ የምነግርህ የዓላማ ጽናት ያለው ፋኖና የዓላማ ጽናት የሌለው ወታደር ጋር ያለን ያኛው ታፍሶ ምን ብሎ በተለያየ ምክንያት የመጣ ነው። ሁለተኛ አንድ ብሔር ብቻ በጣም በብዛት የኔ ብሔር እንደዚህ ሆነ ተረኝነት አለ ተብሎ ተቀስቅሰው እውነት ነው ብሎ አሁን የሚመጡ አሉ። እነሱ የተወሰነ ነገር እኛን ሊያደርጉ ይችላሉ። ለመፍጠምን የሆነ ነገር በእኛ ላይ ለማድረግ ሀሳብ ሊኖር ይችላል። የ5 ደቂቃ ውጊያ ነው ከኛ ጋር የሚያደርጉ። የእኛ የዓላማ ጽናት ያለው ወደፊት የሚሄድበትን ጠላትን የሚደመሰስበት የጠላትን ግንባር የሚያሰፋበት ሁኔታ ላይ ነው ያለ የእኛ ጦር። በሁለተኛ ደረጃ የምነግርህ የእኛ ጦር ምንድን ነው ፋኖ ምንድን ነው በምትልበት ሰዓት ፋኖ አማራን ነጻ ሊያወጣ ኢትዮጵያን ነጻ ሊያወጣ እየታገለ ያለ ነው። ይሄኛው በተለያየ ጥቅማ ጥቅም ተይዞ የመጣ ነው። ይሄ ወታደር የብልጽግና ወታደር ይሄ የብልጽግና ወታደር ተዋጋ ብሎ የማይዋጋ ነው። አሁን ከኛ ጋር ስንት ነው እጁን እየሰጠን ይመጣ። በሁለተኛ ደረጃ በዓለም አቀፍ ሕግ መሰረት የተባበሩት መንግስታትም የአፍሪካ ህብረትም የከለከሉትን 15፣ 16፣ 17 ዓመት ልጆችን እያሳተፈ እነኚህ መሞታቸው ነው እኛ የሚቆጨን። እነኚህ አላስፈላጊ መስዋዕትነት መደረጋቸው ነው እኛ እየተቆጨን ያለ ነው። የብልጽግናን እድሜ ለማቆየት የህፃናትን የሚያስገባበት ሁኔታ በመጡ ሰዓት አሁን ከኛ ጋር የሚመጡ አሉ። እጅግ በጣም ብዙ ሰራዊት እየከዳ እየመጣ ነው። ሄደንም እኛ ውጊያ ስናደርግ እጅ የሚሰጥ በጣም ብዙ ነው። እያፏጨ እኮ ነው ኑ መሳሪያውን ወደ ላይ አድርጎ ማርኩን የሚል። አሁን ያለን ሁኔታ ጥሩ የሆነ አቋማዊ ሁኔታ ላይ ያለን። በወታደራዊ ሳይንስ የሚመጣውን ጠላት ጥሩ አድርገን በወታደራዊ ሳይንስ እያናገርን የምመልስበት ሁኔታ ነው ያለ። እዝና ጠገጉን የጠበቀ ትዕዛዝ ይሰጥሃል። በአንድ ላይ ውጊያን ታደርጋለህ። በአንድ ላይ ድልን ታስመዘግባለህ። ፖለቲካዊ ሁኔታም በአንድ ነው የሚሆን። የተለያየ ፖለቲካዊ አመለካከት አይኖርም። የተለያየ ርዕዮተ ዓለም አይኖርም። ማኒፌስቶ አንድ ነው የሚሆን። ህግና ደንብ መመሪያው አንድ ነው የሚሆን። በህግና መመሪያ መሰረት ትመራለህ። አንድ የህግ ሰንሰለት ኖሮ ጉዞውን ወደፊት የምታደርግበት እና ወታደሩ በአንድ እንዲመራ የምናደርግበት ሁኔታ በተለያየ አቅጣጫ በጣም ብዛት ያለው ድል የሚመዘገብበት ሁኔታ ላይ የሚፈጠር ነው ያለ። ህዝቡ አንድ ሆነ ሲባል በየጥምቀቱ አሁን በየአማራ ክልሉ በሌላም ክልል ላይ አይተሃል እያለ የሚጨፈረው ምንድን ነው? ህዝቡ ደስታው እንዴት ነው ሲገልጽ የነበረው? ፋኖ ብቻ ሳይሆን ህዝቡም ደስተኛ ሆኖ ለሚመጣው ነገር ዝግጁ ሆኗል። ይሄን ደግሞ እርግጠኛ ሆኜ የምነግርህ ቅርብ ጊዜ ውስጥ የእኛን ትግል የእኛን ውጤት ታያላችሁ፣ ትሰማላችሁ። ያኔም እንደዚሁ ቃለ መጠይቅ ታደርግልኛለህ፣ እነግርሃለሁ።